አያቷ ዛሬ ከመርኩት ራሱ ነኝ ይሄን ሁሉ ስራ ሰራ ፍንጢጣ እንዲገባ ይደረጋል ከዛ በኋላ ፍንጢጣ ማበጡ ነው አከቢታላ ሃይ እንዴት ናችሁ ሰላም ነው ወይ ኤልሳ ነኝ ከሴቶች ቤት ዛሬ ደግሞ አንደኛውን ስራዬን ላሳያችሁ መጥቻለሁ እሱ ምንድነው ወማታቁት ገበሬ ነኝ እርሻ ልሄድ ነውና አብረን እንሂድ እዛ ያለኝን ውሎ መንገዱን ምናምን አሳያችኋለሁ እንግዲህ አሁን ያጨዳ ወቅት ነው ስለዚህ አብረን ወደ አጨዳ እንሄዳለን በሺቲ ነኝ እንደምታዩት ልብሴን እዚህ ጋር አዘጋጅቻለሁ ለስራ የሚመች ልብስ እሱን እንለብሳለን ታይትና ለብሻ አሳያችኋለሁ እዚህ ጋር ደግሞ ይዤ የሚሄደውን እቃ አዘጋጅቻለሁ እዚህ ጋር የምታያችሁ ከሆነ እቃዬን እንደዚህ አዘጋጅቻለሁ እኔ ተዘጋጅቼ መውጣት ነው የቀረኝና ተዘጋጅቼ ደግሞ አሳያችኋለሁ ዛሬ ከኔ ጋር ናችሁ የትም እንዳትሄዱ ሰብስክራይብ ማድረግ እንዳትረሱ ጠብቁኝ ልብሴ ይሄን ይመስላል ጫማዬ ደግሞ ይሄንን ነው የገበሬ ጫማ ይሄን አደርጋለሁ እና በጣም ደስ ብሎኛል ዛሬ እህሌ ታጨድልኝ ስለሆነ ባለ ሀብት ልሆን ስለሆነ ደስ ብሎኛል እንግዲህ ስራ ታግዙኛላችሁ የትም እንዳትሄዱ አብራችሁን ቆዩ እርሻዬን ደግሞ አሳያችኋለሁ ዛሬ ከኔ ጋር ነው ብሎ በመጨረሻም መናኸሪያ ገብተን ቁጭ ብለናል መኪናን ሞላ ብሎ ሃይዌ የማካሙ ደክሞኛል አልቦኛል ሞቆኛል እዛ እንዴት እንደምደርስ እንግዲህ እግዚአብሔር ያውቃል ደርሰናል በመጨረሻም ማሳዬ ጋር ደርሰናል ይሄ ሁሉ ኮተት ይዘን እኔ ራሴ ያስኩት ነው ኦይ ከባድ ህይወት ነው እንግዲህ የዚህ ሁሉ ባለ ንብረት ባለቤት ነኝ እሺ ብዙ አትሳፈጡ ተከተሉኝ ገና ተአምር ነው የምታዩት ፈልጋለሁ ይሄንን እና መኪና ውስጥ መቀመጥ ራሱ አልደከመሽም አንቺ ቀራላ የፋዘር ዛጋ ቆሟል እቃ ሊቀበል መኪና እየጠበቀ ነው ዙም አድርጌ ላሳያችሁ እሱ ራሱ ወደ እኔ እያየ ነው ለስራ የመጣሁ እያለች እየፎገረችኝ ነው ደከመኝ ልክ እዚህ ስደርስ እንኳን ልሰራ ይቀርና እኔ ደክሞኛል በቃኝ ህይወት በቃኝ ዝም ብለው አጭደው ከዛ ንብረት የሚሰጡኝ ነው ደስ የሚለኝ ወይ ሸጠው ራሳቸው ብሩ የሚሰጡኝ ነው ደስ የሚለኝ እኔ በቃ ለኔ የእርሻ ህይወት ይበቃኛል ከዛ እየታጨደልኝ ነው ተመልሰን ቆሌን ሲጋፍልኝ ይታየኛል ኮቻርኪ ብሎ ወይኔ ገደለኝ በጣም ነው እንደምትሰሩ ይለኛል አሁን ግን እኔ ላግዝ ነው የመጣሁት ወይኔ ማጭዱ ይቅርብኝ ኧረ ተው ይሄን ከሰበሰብኩ አይበቃም እንዴ ማጭዱ ምን ይሰራል እንዴት ነህ የት ነው የሚሆነው መች ታጨደ ወደዛ እንዴት ነው ግብርና ኧረ ተመችቷል ልፋቱስ
እውነት ነው። ተመቱ ደግሞ ትርፉ መልቀቅ ነው። እንዳታረጅ ነው። እኔ አረጀው ካንተ ቀድሜ እኮ ነይ እንጂ እናት አዘጋጅ እንጂ አንተ እንዴት እንደደከመኛው ወይ ዛፍ ለካንዲና ፍቃናን ብዛት መቻለች እሷን በፍቅር ከፍ አድርጋ አጣጥስክ ዲማት ቆጣጠር ተይ እያለች ነው። ደከማተኛ ሰንሰራ የደከመን እነሱም ደግሞ እሷቸው እንዴት እንደሚደክማቸው እና ትንሽ ቆይተን ትንሽ እንሰራለን። ምሳ እንበላለን። ምሳችንን ቆያሳያችኋለሁ። እዚህ ጋር ምሳ እንበላለን። ከዛ እናስታለን ትንሽ ከዛ ደግሞ ያለውን እናያለን ማለት ነው። አብረን አያቱ እንዲህ ብላላ ኮፍያ ማድረግ ፀሐዩን ቆስ ምናምን ገባል። ድምጼ ግባ ይባላል አላውቅም። በቃ تጨምራለህ ከትከል ጎመን በቀነስ ነው ለኖር ነው አጥተን መጀመሪያ ለምን አስተዛጋጅኛ አይ እንትን ነው ቦታውን እኮ አላዘጋጀም ማለት ነው። ያንን መጨረሻ ነበር ለለባቸው ነው እኔ ምን ማድረግ ብለህ ታልፈዋለህ እንጂ ያንን ልጅ ዛጋ አይቼው ልወርድ አረ ደርሰናል ብዬ ያ ቢጠብሰን ደርሰን አባሮታችሁ ሌላ ማታውቃይ አላምን እዛ ላይ ልታስወርደን እኮ ነበረ። ይሄን ሁሉ ቃሸከም ወደዚህ ታመጣኝ መኪናዎች ያውቃሉ። ሽታዬን አለፍ ብዬ ነው ማውረዳቸው። ሽታዬኛው ማስፋት ደግሞ ጋቢና ተቀመጥ ምን ነው ካራዳ ጋር ተጨቃጨቀ ካራዳ ተቀመጥ آمين Mare sani achi bokanna goda adoi akka gota malan sini na ma nutti kenna nurabbitti nu kenna rakkatina amata ጀርባዬን ነው ጥሩ ነው አለ ወገቤ ፀሐይ የጠዋት ፀሐይ ነው ፀሐይ ማለት ነው እንዴ ነው የከሰዓት ምን ይሰራልሽ ማግሌ ነው የከሰዓት ያዘው ቆይ ጋሽ እቻንስ ይርጋል አው አው በከኒፍካ አቺፉ ደታቲ ያለ ከዛን ልክላለን ስሉ ደግሞ እኔ ባይሽጉ ለሰራተኞቹ ቆጥረው ይልካሉ ይሄ ነው ወይ ከዛት ላኩልክ ለምን ሄዱ በዛ እዚሁ ያለው ሰውዬ አንዱ ሰጠኝና በቃ ታለ እሱን እኔ ላይ ነው ወረወርኩ
አይ ኢትዮጵያ አረ ደግሞ ምግቡን ይብሉ ከኛ ጋር ይካፈል ሽሜ ታይዳከም ዲል ሰማ መሰለኝ እንዴ ናተና ያምራል ግን አንተ ፍሬው ትልልቅ ነው ነጭ ጤፍ ነው የሚባለው ነጭ ጤፍ ነው ያምራል ትልልቅ ነው ፍሬው ድሮ እኮ ገዛ ነበር ጤፍ አሁን ግን አላውቅም እኔ ብዙ ነገር በልጅነቴ ጨርሼ አሁን ግራ ገባኝ ያምራል እኔ ደረጃ አለ ሰቦቀተኒ ስሪቶ ጀተረቆ ከፍ ሪዮጃ ቆፈሶክና ወርካም በሬዶ ጀተል ቡናምሲ ለበለባ ካመካ ኢላ ሞቲቬት ያረካቸው አኩመኒ ደሙ ከነት ደመኒ አከነት አከና ዋንጪ ሰፉ ሲነካስ ማለከላ አከነ ገላቶ አኩመኒ ጪሰት አለኛ በቀልኩት ራስ እየተከልክ አዎ ከሌላ ቦታ አጥቼ እንትን ማለት ይሄ ምንድነው የሚባለው ይሄ የኪንታሮት አዲስ አበባ 50 ሺህ 60 ሺህ ነው የሚያስከፍሉት ለሳምንት ለወር ምናምን ነው በል ከዛ የሚረገጥ አለ ምናምን አሉ በእግር ያስረግጣል አንድ ሰዓት ነው ምናምን ሳፋ ውስጥ አርጉ ከዛ በእግር ውስጥ ወደ ውስጥ ይገባል አሉ ከዛ ደግሞ የሚቀባ ቅባት አለ ምናምን ግን እንደዛ ነው አትድንም ደግሞ የማይድን ብዙ ነው በቃ ዝም ብሎ ነው ሰው ብር እየበላ እሱ እንዴት መሰለህ ያ ሲሰቃይ ሰው ይሄዳል አንድ እንትን አለ ሞት መሰንበት ይያለ ሙሉ በሙሉ ሊጠፋም ይችላል አንዳንድ ጊዜ ግን አይጠፋም ከፍተኛ ማስታገሻና ከፍተኛ እዛው ማቆሚያ አለ ሰርጀሪ ደግሞ ጥሩ አይደለም ማለት አሁን ግቢ ውስጥ ነገ አለ እሱ ምንድነው የሚደረገው ይዘፈዘፍና ሞቅ ተደርጎ በደንብ ላላ ይደረግና በዛው የውስጥ ፍንጢጣ ከሆነ ወደ ፍንጢጣ እንዲገባ ይደረጋል ከዛ በኋላ ፍንጢጣ ማበጡ ነው እብጠት ነው ያንን እብጠት መዝምዞ የመቀነስና የማቆም አለው እዛ ጋር ይሄንን ደግሞ ለማረጋገጥ የሆነ ቁስል እዚህ ጋር ቢኖርብሽ ቅጠሉን አምጥተሽ እሱ ላይ ለጥፈሽ ብታስሪ ያንን ያበጠውን ሰፈርና ቁስሉን ድርቅ ያደርጋል ያበጠውን ይቀንሳል ጧት ድድ ይደማቸዋል ጧት ተነስቶ አንዱ ለሶስት ቀን አንኮ በሱ ቢታጠቡ አጥር ነው ያለው አንድ የሚጨሳል የሚጨሳውና እሱም ከፍተኛ ሰውየው አምሮበት በደንብ የሚጠቀም ከሆነ ከህመሙ ነፃ ይሆናል አልፎ የሚደማው ከሆነ ያኛው ደም ይቆማል የወገብ እና ራስታት የነተቆንም እሱ ይቀነሰ እሱ ደጋግሞ በጥንቃቄ የሚጠቀምበት ከሆነ እንደውም ይተወዋል እሱ ለምን ያህል ጊዜ ነው ለ27 ቀን ኦኬ አንድ ወር ማለት አንድ ቀን አልፎ 7 ጊዜ ማለት አሃ 54 ቀን ማለት ይሄኛው ግን ከሱኛው ይልቅ ነው አሁን የሚመርጠው ይሄ የሚገባው ሞቅ ተደርጎ እንትን የሚደረገው ሷን ቆንጆ አንደኛ ቁስለትም ካለው ሁለተኛ ጥንቃቄ ነው ፈልገው በደረቅ ባለ እንትን ሰገራ ከወጡ በኋላ የሚጠርጉ አይነት ነገር ከሆነ በጣም ስስ ስሮች ስለሆነ ይደማል ቆስላ ዴቪድ ሲጀመር ከባድ ቦታ እኮ ነው ይቆስላል ከቆሰለ ቶሎ ሪሊዝ ታያለ ጀነሬት አለ ስለዚህ ያኛው ቅጠላውን እንትን ከተደረገበት ማታ በስርዓት ተደርጎበት ከተኛ ጧት ሰላም ፈጥኖ ነው ያለው አለ ግን ቅጠሉ እዚህ አለ እኔ ግቢ ውስጥ አፍየው አለ ኧረ እባክህ ስንት ሰው እንደሚሰቃይ ቲክቶክ ላይ ማለት ነው እሱም በእንትን መላክ ይቻላል በዚህ በሚጣፋ ወረቀት እንትን አድርጎ እንዳይደርቅ አድርጎ ይላካል ከዛ በኋላ ሰውየው ቀቅሎ ልጠብቅበት እስኪ እኔ አሁን በደረቁ ሞክራለሁ እያልኩ እሱን አለ ማለት
ከደረቀስ በኋላ ምንድነው ደርቆ ተቀጥቅጦ በቅባት ነገር ይቀባ ሊሆን ይችላል እንደውም እኮ ሞር እንትን ሊሆን ይችላል ወላ እኮ ማለት ነው ተሞክሮ አንቺ ወዴት ነው አርጋ ቢታዳ የእናታችን ድረስ ተምትሄደ በቃ አንቺ ስራዬን ጨርሼ አይታችኋል እንዴት ስለፋ እንደነበረ ያን ሁሉ ነገር ተሰራ ቆይቼ ለምን ፎቶ አልነሳም ለምን ቪዲዮ አላደርግም ለምን ቲክቶክ አልሰራም የሚል ሀሳብ መጣልኝና ጥበቤን ልብስ አድርጌ ከዛ ያው ለመነሳት እየዳከርኩ ነው እንዴ መጥበብ ያማል ነው ሙሉውን ደግሞ ያያዘኩት ነው ፋዘራው ጤቴን አበላሸሽ ይለኛል እኔ ግን እያገዝኩት ነው በማቀፍ በመንከባከብ ጤፍን የሚያክል ነገር ደግሞ ካልተንከባከበ አይሆንም ወጭ ነው ያቀብኩት ወደ አያቷ እዛ ጋር ከመርኩት ራሱ እኔ ነኝ ይሄን ሁሉ ስራ ሰራ ነበር ይሄን በመከመር ለኔ ለፎቶ የመጣውን እንትን እየመለሰች ነው መከረኝ አብይኝ እያለች ነው ንፋስ አለ ድምጼ በደንብ ላይ ሰማችሁ ይችላል ምንም ማድረግ አይቻልም በመጨረሻም ብቻዬን እዚህ ቀርቻለሁ ሁሉም ጥለውኝ ወደ የስራቸው ሄደዋል እኔ ጋር ጠባቂ ሆኛለሁ ማለት ነው እና በጣም ደክሞኛል እስኪ ጨርሱ እንዴት በጉጉት እየጠበቅኩ እንደሆነ ብታዩ እና ደግሞ ስልኬ ቻርጅ ሊዘጋ ነው አላቅም ካቆየኝ እስከመጨረሻው ማለት ነው ካላቆየኝ ደግሞ እንግዲህ ቤት ገብቼ ቪዲዮ አደርግላችኋለሁ እና ቆይ ላሳያችሁ ነው ሴት እንዳሉ ርቀታቸውን ያው እነሱ ሴት እንዳሉ ዙም አድርጌ ነው እሺ ማሳያችሁ እንጂ ሩቅ ላይ ናቸው ርቀታቸውን አያችሁ ብቻዬን ነኝ እዚያው ላላምዳለሁ ብጠለፍም በቃ ማየኝ የለም የሚጠልፋት የለም ብለው ነው መሰለኝ ያው እኔ እዚህ ቁጭ ብዬ ደረሱብኝ መጡ አጠገቤ ግን ፀሐዩ ምናምን ጥንካሬያቸውን ሳላደንቅ ማለፍ አልፈልግም እኔ ያው እዚህ ቁጭ ብዬ እንዴት እንደደከመኝ በቃ ገብቼ የምተኛበትን ሰዓት እየጠበቅኩ ያለሁት መቻልቆ ገብቼ ተኛለሁ እያልኩ እነሱ ግን እስካሁን ከስንት ሰዓት ጀምሮ ከጠዋት ጀምሮ ማለት ነው እስካሁን ለምሳ አረፉ ከዛ አሁን ወደ ስራ ያው ፋዘርም አብሯቸው ቆሞ በመሀል ያግዛቸዋል ግን እሱም ፀሐይ ላይ እስካሁን እኔ ግን ወዜ ራሱ ጠፋ ይቀድም የነበረው ወዜ አሁን አለ ደከምኩኝ አልጋ እንዴት እንደናፈቀኝ ቤት እንዴት እንደናፈቀኝ በቃ እነግራችሁ አልችልም ማየት ላቀቶኛል ማለት ነው ደግሞ እዚህ ላይ ገባለሁ ብዬ ኔትወርክ እምቢ አለኝ እንጂ ትንሽ ከእናንተ ጋር ባወራ ይለቀኝ ነበር አሁን በመጨረሻ ሂሳብ የምንከፍልበት ሰዓት ደርሷል ሂሳባችንን ከፍለን ወደ ቤት በቃ ሁለተኛ ግሬዛ ይረቅ ግብርና ይቅርብኝ አይሆንም ለኔ አይሆንም ትቻለው ግብርና የሚባል ስራ እንዲቻላል እንዴ አናኒ ባየ ኩሪ ደጋ አንተ ኮፈና
ወይ ቢቀርሳ ለማንተ ከተባለ